ይሄ እኔም አንቺም ሳናት የእሷ ስልኳ ጋለሪ ላይ ያገኘሁት እኔ ቆንጆ የሚባባሉበትን ኢንስታግራም ላይ የሚላላኩትን እኔም አንተም ያለንበት ስሜት አንድ አይነት ነው። ሰላም ውድ ቻናላችን እንግዲህ እንዳዳመጣችሁት ነው። ሲጀመር ዳኒ ሮስት ሌላ ነገር ይዤ መጥቻለሁ አለ ሊያሳያት። እንግዲህ ያሳያት ነው የጀመረው። ምንድነው ምን አይታ ነው እቺ ልጅ ዛሬ ስብር ያለችው በፍቅሯ? እኔ ልሰበር አይሚዬ እኔ ክትክትክትክትክት ትልበልልሽ። ዳኒ ሮስት እንግዲህ ውድ ቻናል አስባችሁታል? ሚስቱን ተነጥቆ ነው ያለው። በሚስትና በርስት አትምጣብኝ ይላል አበሻ ነው። በሚስትና በርስት ተመቶበታል። አይሚን በርስቷ ተመቶበታል። በማረሻዋ በኩል ማለት ነው። ማረሻዋ ከደረቷ በኩል አስወርዷታል። ውድ ቻናል ብረስቷን ጡቶቿን አይታችሁታል? ወረድ አድርጉታል። እነሆ ብሩኬ ስራውን ገሸሻ አድርጓል ወደ ሶስዬ ማለት ነው። እየተመለከትን እያየን ወደ እናንተ ልናደርስላችሁ መልካም ቆይታ ብለን ያየነውን የታዘብነውን ጭንቅላታችን ላይ የተወዛወዘውን ሀሳብ ወደ እናንተ እንረጫለን። እናንተም ትክክል ነው ብላችሁ ካሰባችሁ በኮሜንት የዚህ ቦታ ላይ ትክክል ነው፣ እዚህ ቦታ ላይ ደግሞ ያንተን ሀሳብ ወጋን እያላችሁ እንቀጥላለን ማለት ነው። ይህን ሀሳብ ሞጋት ከፈለጋችሁ ኮሜንት ላይ ወጋ ነው፣ እኔ ደግሞ ነቅረዋለሁ የእናንተን ሀሳብ ማለት ነው። መልካም ቆይታ ብለናል። ወደ ሀይሚና ወደ ሮስት ዳኒ ያልፈናል። ከዛ በመቀጠል ወደ ስክሪናችን ማን ትመጣለች? ዳኒ ሳክሶ ንፋሶ ትመጣለች ወደ ስክሪናችን ማለት ነው። አረ ቆይ እኔ ሚስቴ ላይ መናገር አልችልም። ምንድነው እናንተ በሀይሚና በብሩኬ ፍቅር አትምጣብኝ። እኔም እኮ ተነጥቄያለሁ እንዴ! የግራ ጎኔን አጥንቴ ፍላጭ ልጆቼን እናት ወደፊት ማገባትን ተነጥቄያለሁ እኔ። እናንተ እንደምትወዷቸው እኔም እኮ ወዳቸዋለሁ። በሀይሚና በብሩኬ አትግባ ያላችሁ ኮሜንት ላይ አታድርቁኝ አለ። አናደርቅም ዳንዬ። እኛ የምንለው ምንድነው? ከሀይሚና ከብሩኬ ራቁ፣ የሁለቱ ፍቅር ራሳቸው ይፍቱ። እናንተ ለምንድነው እንትን የምትሉት እያለን ነው። በቃ ዳኒ ተሰማት እዚህ ጋር ምን አለች? እንዴ እኔ ከዚህ በፊት ብዙ ነገር እንዴ እኔ እኮ ምን ልበል ውድ የቻናላችን ቤተሰቦች አለች። እንዴ እኔ የተጎዳሁትን ስሜት እናንተ እንዴት መረዳት አቃታችሁ? እናንተ ስማርት የሆናችሁ ተመልካቾቼ። እንዴ እኔ ሚስቴን አልናገር እንዴ? ወንድ ልጅ እኮ በነገራችን ላይ ምንድነው ይሄ የበላይነቱን ሊያሳይ ይፈልጋል አይደል? ውድ የቻናላችን ቤተሰብ እናንተ አጨኩኝም ባለቤቴ እንደፈለግኩኝ ማድረግ መቆጣት እችላለሁ፣ ግን ባለቤቴን ይዞ ያለው ብሩኬ ነው እና እሱ ከለቀቀልኝ እኔ ከሁለቱ ህይወት ወጥቼ ከማፈቅራት ልጅ ጋር ከሶስዬ ጋር አብሬ እኖራለሁ። እንዴ በቃ አትጫኑኝ። እኔ ብሩኬን ሪስፔክት አድርገህ ሃይሚን አዋራት ምናምን ስለው እናንተ በኮሜንት ምናምን እያለ አዘነ። በቃ አይዞ ብሩኬ ማነው ስሙ ጠፋኝ እኮ እኔ ለሰክስል ስማቸው ራሱ ይጠፋኛል። ውድ እና በቃ አይደለ ብሩ ማነው ዳኒ ሮስዬ በጣም ተጎድታለች። ውድ ቻናላችን ቤተሰቦች ዳኒ ግን ይናደድ ይመስላል። አይናደድም እኮ በቃ የሆነ እያወራ ራሱ ሳቁ ይመጣል እንደኔ እና አለ አይደለም የሆነ ለመናደድም አይነት ስሜት ያመጣዋል። እስኪ ለማንኛውም ዛሬ ከባድ መረጃ ይዤ መጥቻለሁ አለች ዳኒዬ። ለሃይሚ ዛሬ ለሃይሚ ከባድ የሆኑ መረጃዎችን እያንዳንዱ ነገር ይዤ መጥቻለሁ አለ። እኛም ያመጣው መረጃ በጉጉት ለማዳመጥ ሃይሚን እየጠበቃት ነው። እኛም በጉጉት እቺ ተናፋቂ ሆነች ወፈረች። ውድ ቻናላችን ቤተሰቦች ሃይሚዬ አላማረባት። ሰው ሲያምርበት ደግሞ እየወፈረ ይመጣል። ግርማ ሞገሷ ከፍ አለብኝ። እኔ ከአይን ያውጣሽ ከቡዳ አይን ያውጣሽ ብለናል። ግን ወፈረች። ሴት ልጅ በጣም ብዙ ብትወፍር ያው ግን የሃይሚ ውፍረት ግን ቅቅል ይላል። ውድ የቻናላችን ቤተሰብ እነሆ እንቀጥላለን። እንግዲህ ሃይሚዬ ስትመጣ ምን ልበላችሁ፣ አንዳንዴ በጣም የምትወዱትን ሰው በቃ አይታችሁ አትጠግቡትማ። ሃይሚዬ ማለት በቃ የምትበሉት አይነት ምግብ ናት፣ በልታችሁ ማጠጉት አይነት ምግብ ናትና እስኪ እንቀጥላለን። እንግዲህ ወደ ቻናላችን ቤተሰቦች ሃይሚዬ መታ እያንዳንዱን ነገር
ከዚህ የደበከኝን ነገር ልትነግረኝ የፈለከውን ነገር ንገረኝ ስትለው በቃ ሌሊት ቁጭ ብላ ያወራሉ። ሌሊት በስልክ ከ5 ሰዓት በኋላ ያወራሉ። ጋይስ ይሄንን ልታውቂ ይፈልጋሉ አላት። በዚህ መካከል እኔ እኮ ጓደኝነታቸው የመሰለኝ ሪሌሽንሺፕ ሳይሆን ጀስት በቃ ፍሬንድ ምናምን ነበር የመሰለኝ አለች። ከዛ በመቀጠል በቃ እያንዳንዱ ነገር እያወሩ እያንዳንዱ ነገር ያሳያታል። በዚህ መሃል ሀይሚዬ እጅግ በጣም ተሰምቷት ቁጭ ትላለች። ከዚህ በኋላ እያንዳንዱ ነገር ብሩክ የሚባል ነገር ማየት አልፈልግም ብላ እንትን ትላለች። ዳኒ ምን አለች ሲሰክሰን እሺ ብለን ሳክሱን ስናዳምጠው እኔ ከባድ ቃላቶችን ስናገር ይሄ እንዳይፈጠር ብዬ ነው፣ ይሄ እንዳይሆን ምናምን ብዬ ነው አለ። ከዛ በቃ ሀይሚዬ በጣም ተሰምቷት ትሄዳለች። እና ብሩኬና ሶስዬ እንግዲህ እነሆ እየተቃመሱ ከዚህ በፊት አልጋ ውስጥ ሊያሳዩ ሞክረዋል። ብቻል እንደው ዩቲዩብ ቻናል አይፈቅድም እንጂ ሲጎራረሱ ሲጎርስላት ወይ ሲጎርስለት ሊያሳዩን ይችሉ ነበር። ያው ዩቲዩብ ስለማይፈቅድም ስሜታችን አንድ ነው። የሁለቱም ስሜት ተጎርተዋል ካሉ እኔ መፍትሄ አለኝ። ሁለቱም ለምን አይጣበሱም? ሁለቱም ለምን ሀይሚም ዳኒ ሮስትም ለምን አንድ ላይ አይሆኑም? እነሆ ህመም ያክመዋል። ሐኪም እንደሚያክመው ሁሉ በሽተኛን ሐኪም እንደሚያክመው ሁሉ የተጎዳ ልብ እርስ በራስ በመደጋገፍ ወደ ጤነኛው መምጣት ይቻላል አሉ። እንግዲህ ከሞላ ጎደል ዳኒ ለእያንዳንዱ ነገር የሚያወሩትን የቧጨረችውን ከዚህ በፊት ያወሩትን እያንዳንዱን ቴክስት አሳያት። እጅግ በጣም ተጎዳች። እኛም በሀይሚ ጉዳት ልባችን ዝቅ ብሎ እየበረረ ይገኛል። በሀይሚ ጉዳት ልባችን እጅግ በጣም ተንሰፍስፎ ይገኛል። እንግዲህ እኔ የሀይሚዬ ስትጎዳ ማየት አልፈልግም። በጣም በሀዘን ልሰናበታችሁ ነው። እናንተም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደወሉን በመጫን ቤተሰብ እንድትሆኑ ጋበዝናችሁ። ቻው ባባይ ብለናል። ይህ የእናንተ ድምፅ የሆነው ሙቪ ዩቲዩብ ቻናል ነው። እንግዲህ እያንዳንዱ ነገር ተመለከትን፣ አየን፣ ቆሰቆስን። ሀይሚዬ እና ዳንዬ እያንዳንዱ ነገር ልባቸው ተጎድቶ ይገኛል። እኛም ከልባችሁ ጉዳት አገግማችሁ ወደ የፍቅሮቻችሁ እንደምትመለሱ ተስፋ በማድረግ ቻው ባባይ ብለናል።